ምኒልክን የሚወድ ካለ የዚህ ብሔር ብሔረሰብ መጨፍለቅ የሚፈልግ አካል ነው። የምኒልክ ሀሳብ አራማጆች ምኒልክ ያጠፋው ወንጀል ራሱ መጠየቅ የለባቸውም በምንልበት ሰዓት ሀሳቡን ወንጀሉን የሰራው ምኒልክ ቢሆንም የምኒልክ ሀሳብ ደጋፊ ከሆንኩኝ እኔ እንደ ምኒልክ መታየት አለብኝ። እኛ አሁን ያለን አቋም ማንም ይሁን ማንም የምኒልክ ሐውልት መፈራረስ የለበትም የሚል ማንኛውም ሰው እንደ ምኒልክ ነው የምናየው። የምኒልክን ሀሳብ የሚያንጸባርቅ ማንም ሰው ለምኒልክ ያለን ጥላቻ በዛም ሰው ላይ ይኖረናል። ምኒልክ ብሔር ወክሎ የሚሄድ ግለሰብ አይደለም። ምኒልክ ብሔረሰብ ልኮት አይደለም። ምኒልክን አመልካለሁ የሚል ሰው ቤቱ ማምለክ ይችላል። እኛ ላይ ግን ምኒልክን ማወደስ አይችልም። የምኒልክ ሐውልት ከእምብርታችን ኦሮሚያ ፍንፍኔ ከተማ በአስቸኳይ መነቀል አለበት። መነቀል ካልተቻለ በህግ የኢትዮጵያ ህገ መንግስት በትክክለኛው ይሄ ሐውልት የኢትዮጵያን ብሔር ብሔረሰቦች ያባላል። ይሄ ሐውልት የኢትዮጵያን አንድነት ያፈርሳል። ይሄ ሐውልት ተምሳሌት አይደለም። ይሄ ሐውልት ጤናማ ህብረተሰብ ሊፈጥር አይችልም። ይሄ ሐውልት አንድነታችንን ያወድማል። ይሄ ሐውልት አብሮነታችንን ያከትማል። ይሄ ሐውልት መበታተናችንን ያመጣል ብሎ የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስት አስቦበት በህገ መንግስትና በፓርላማ አጽድቆ ፍንፍኔ ከተማ ላይ ያለውን የምኒልክን ሐውልት ካልነቀለ ቀይሮ ይዋል ይደር ይነቅለዋል፣ እንነቅለዋለን። ትግሬዎች እኮ ዛሬ ምኒልክን አይወዱም። ደቡቦች ዛሬ ምኒልክን አይወዱም። ሐረሪዎች ዛሬ ምኒልክን አይወዱም። ሶማሌዎች ዛሬ ምኒልክን አይወዱም። ኦሮሞ ዛሬ ምኒልክን